እንደምናችሁ አገልጋዮች የእግዚአብሔር ቅዱሳን በሙሉ የክርስቶስ ሰላም ይብዛላችሁ። እኔ ወንድማችሁ መጽሐፍ ቅዱስ እንደዚህ ይላል፣ የወደቀ አይነሳም የሳተ አይመለስም ይላል ኤርምያስ 8:4 ላይ። ወንድማችሁ በመንፈስ ዓለም ደክሜ ወይ ደግሞ በኢኮኖሚ ታስሬ እንደ ድሮ መውጣት ያልነበርኩትና በሆነ ነገር የቆምኩት ብዙ ሰዎች አጠገቤ የነበሩ አሁን ግን አልፎኝ ሄዱ። በሆነ ነገር የቆምኩ ወንድማችሁ ነኝ። አሁን ግን እግዚአብሔር በልባችሁ ፈቅዶላችሁ እኔን ለማንሳት እኔን ለመደገፍ የምትፈልጉና እኔን በአገልግሎት ዙሪያ ልትደግፉ የምትፈልጉ እግዚአብሔር ዘመናችሁን ሰዓታችሁን ይባርክና ይሄን ቪዲዮ ለሚመለከተው አካል እንድታደርሱልኝ ፈልጋለሁ። በየትኛውም በኩል አጠገቤ ቆሞ የሚያስገለግለኝ ወደ አገልግሎት እኔን የሚመልሰው ፈልጋለሁ። የእግዚአብሔር ራእይ ያለ ሰው ራእይን ከግብ የሚያደርስልኝ ሰው ፈልጋለሁ። ቻይና ላይ ያለውም ይሁኑ ቻይና ላይ ያለውም ይሁኑ ባለሀብትም ይሁኑ እኔ ራእይ መንገድ ላይ የቆመ ከመጽሐፍ ቅዱስ ብዙ ጌታ ረድቶኝ በኦሮምኛ ብዙ ስራ እየሰራው ነው ያለሁትና እኔን መደገፍና ወደ አገልግሎት ልትደግፉኝ ልትገፉኝ የምትችሉ የትኛውም ሰው ይህን ቪዲዮ ሼር አድርጉልኝ። እግዚአብሔር ዘመናችሁን ሰዓታችሁን ይባርክ። ይህ ቪዲዮ ለአልመላ ኢትዮጵያ መላ አሜሪካ እንዲደርስልኝ በቃ ቪዲዮ ለብዙዎች እንትን እንድታደርጉልኝ ነው የምፈልገው። እሱ ምንድነው ሼር አድርጉልኝና በተለይ ቢገኝና ቢገኝ ቢሆንልኝ ለፓስተር ዳዊት ለኢዩ እንደውም ለዮናታ አክሊሉ ብታደርሱልኝ በጣም ደስ ይለኛል። እነሱ ጋር እንዲደርስልኝ ቪዲዮ አድርሱልኝ። እግዚአብሔር ዘመኖትን ይባርክ፣ ሰዓታችሁን ይባርክ። ይሄን ሼር የሚያደርግልኝ እግዚአብሔር ዘመኑን ሰዓቱን ይባርከው። ጌታ ኢየሱስ ክርስቶስ ይባርካችሁ ብዬ አስባለሁ። ሌሎቹ ለምን አያስፈልጉም ብዬ ሳይሆን እነዚህ በጣም ጌታ ረድቷቸው የባለ ራእይ የመደገፍ ባህሪ ስላላቸው ፓስተር ዳዊት በጣም ወደዋለሁ። ከመጀመሪያው ተባረረ የሚለው መዝሙሩን በጣም በማዳመጥ በጣም ወደዋለሁ። ነቢዩ ጩፋ ደግሞ ብዙ ጊዜ ፕሮግራሙን አግኝቼ መካፈል አልቻልኩም። በቪዲዮ በቴሌቪዥን ግን እከታተለዋለሁ። መርሲል ቲቪ ወይ ደግሞ ዮናታን አክሊሉ በጣም ወደዋለሁ፣ እከታተላቸዋለሁ። ግን እነዚህ ሰዎች የራእይ ሰዎች ራእያቸውን እንዲፈጽሙ እግዚአብሔር የሰጣቸውን ራእይ ከግብ እንዲያደርሱ ከሚደግፉ አንድ ሰው ስለሆኑ ለዚህ ሰዎች ሼር አድርጉልኝና አጠገቤ እንዲሆኑ ጌታ ኢየሱስ ክርስቶስ እንዲባርከኝና በጸጋ ተባርኬያለሁ። በሆነ በቃ መዝመር እንዲከፍቱልኝ ስለምፈልገው ለነሱ ሼር አድርጉልኝ። ተባረኩ።